ሒዋሩን ፊል መጣር አለ። ሁለተኛው ርዕሳችን ላይ ሒዋሩን ቃለ ምልልስ የት? ፊል መጣር ኤርፖርት ውስጥ የሚደረግ ቃለ ምልልስ። አሕመድ ይሄ ተሳፋሪው ነው። አሰላሙ ዓለይኩም አለ። ለማን? ለሙወዘፉል መጣር። ሙወዘፉል መጣር ማለት ነው የኤርፖርት ሰራተኛ ማለት ነው። ምን ብሎ መለሰለት? ወዓለይኩም ሰላም። ከዛ ካለው በኋላ እነሱ ጀዋዙ ሰፈር ሚን ፈድሊክ፣ እባክህን የፓስፖርትህን ስጠኝ አለ። ይሄ ሰራተኛው ማለት ነው እዛ ኤርፖርት ላይ የሚሰራ ጀዋዙ ሰፈር ፓስፖርትህ ሚን ፈድሊክ እባክህን፣ ወይም ደግሞ ትህትናን ነው የሚያሳየው ሚን ፈድሊክ ማለቱ። ጠይብ ከዛ አሕመድ ምን አለ? ተፈضል እንካ እንደ ማለት ነው። ለመጋበዝም ይሆናል አንድን ነገር ለመስጠትም ይሆናል በትህትና ማለት ነው። ሃዛ ጀዋዚ፣ ይሄው ጀዋዜ፣ ይሄው ፓስፖርቴ ብሎ ሰጠው። አልሙወዘፍ ሰራተኛው ሹክረን አለው፣ አመሰግናለሁ። ሚን አይነ አንት ከየት ነህ ግን ብሎ ጠየቀው። አሕመድ አና ሚን ኢትዮጵያ ብሎ መለሰለት። እኔ ከኢትዮጵያ ነኝ ብሎ መለሰለት። አልሙወዘፍ ሰራተኛው መርሐበን ቢክ እንኳን ደህና መጣህ አለው። ማሰበቡ ዚያረቲክ፣ ማሰበቡ ምንድነው ምክንያቱ? ዚያረቲክ የዚያራ የመጣህበት ምክንያት ምንድነው ብሎ ጠየቀው። አሕመድ ምን ብሎ መለሰ? ጂእቱ ሊድራሰቲ ፊል ጃሚዓ፣ ጂእቱ መጣሁ፣ ሊድራሰቲ ለመማር፣ የት? ፊል ጃሚዓ ዩኒቨርሲቲ ውስጥ ለመማር መጣሁ።